በቅዱሳን ታጥራ የምትኖር የቅዱሳን ጸሎት ጊዜ የማያቋርጥበት ቦታ ነው። ከዚህ የተነሳ ደብረ ከዋክብት የሚል ስያሜ አግኝተዋል። ቦታው እንደውም የአእምሮ ዶክተር ነው የሚባለው። ይሄ ተራራ በየጊዜው በ3 እና በ4 ዓመት የእሳት ቃጠሎ አደጋ ይደርስበታል። ዙሪያውን ተራራው ይቃጠላል። እቺ ቦታ ግን አትቃጠልም። የቅዱሳን ቦታ መሆኗ መግለጫ ነው። የወደቀ ዛፍ ራሱ ለቤተ ክርስቲያን አገልግሎት፣ ለገዳም አገልግሎት፣ ለማህበር አገልግሎት ካልሆነ በስተቀር ለግለሰብ እንኳን ሻይ ለማፍላት ለምናም ለሌላም ነገር አይሰጥም። አጸዱ ዙሪያው ቅኔ ማህሌት ነው ይላሉ። ዙሪያው ደግሞ ሳሩ ያለበት ደግሞ ቅድስት ነው ይላሉ። ባህሩ ውስጥ ደግሞ የሥላሴ ቤተ መቅደስ በስውር እንዳለ ሁሉ መቅደስ ነው ይላሉ። ስሜ መምህር አባ ኢሳያስ ወልደሰነት ባላለው የዚህ የገዳሙ አስተዳዳሪ ነኝ። ገዳሙ እንግዲህ ያው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ይባላል። ከተመሰረተ ወደ 800 ያው ወደ 900 አካባቢ ሆኖታል። የተመሰረተው በአባታችን በአቡነ ገብረ መንፈስ ቅዱስ ነው። አባታችን አቡነ ገብረ መንፈስ ቅዱስ የተወለዱት በግብጽ ሀገር ነው። ንሂሳ በሚባል ቦታ አባታቸው ስምዖን እናታቸው አቅሌስያ ይባላሉ። የተወለዱት በ9ኛው ክፍለ ዘመን ነው እና በግብጽ ሀገር ለ300 ዓመት ያህል በተለያዩ ገዳማት ስርዓተ ገዳምን እየፈጸሙ በገዳማዊ ሕግና ስርዓት ከኖሩ በኋላ በእግዚአብሔር ፈቃድ በ12ኛው ክፍለ ዘመን ወደ ኢትዮጵያ መጥተዋል። ወደ ኢትዮጵያ መጥተው በዚህ ቦታ ላይ ያው 100 ዓመት በዚህ በምናየው ባህር አለ ጸበሉ ማለት ነው። 100 ዓመት ጸልየዋል እና ይህንን ቦታ የመሰረቱትና የገደሙት አባታችን አቡነ ገብረ መንፈስ ቅዱስ ናቸው። እንግዲህ የምናየው ለፊታችን የምናየው ጸበል ነው። ብዙ ህሙማን የሚድኑበት ከተለያየ ደዌ የሚፈወሱበት የበረከትና የድህነት የህይወት ጸበል ነው። እንግዲህ ጸበሉ ያው በተፈጥሮ ነው ባህሩ። ነገር ግን አባታችን አቡነ ገብረ መንፈስ ቅዱስ ከግብጽ ወደ ኢትዮጵያ በመጡ ጊዜ እዚህ ተራራ ላይ ወጥተው ይህንን ባህር አይተው እግዚአብሔርን ለመጠየቅ በጸሎት ለመጠየቅ እዚህ ባህር ገብተው 100 ዓመት ያው ጸልየውበታል እና ከዛን ጊዜ ጀምሮ ይህ ቦታ ይህ ጸበል በፈዋሽነቱ በአዳኝነቱ
በታሪካዊነቱ በገዳምነቱ ተከብሮ ይኖራል ማለት ነው እና ብዙ ባህታውያን ስውራን የሚታዩ ሳይሆኑ በስውር የሚኖሩ የማይታዩ ገዳማውያን ባህታውያን የሚኖርበት የጸሎትና የተጋድሎ ቦታ ነው። እንግዲህ ቦታው ስታዩት ተራራማ ከፍተኛ ቦታ ስለሆነ እጅግ ቅዝቃዜው በጣም ይለኛል። ያው እግዚአብሔር ካላጸና እግዚአብሔር ካላጠነከረ ወቅት አለው። አሁን ያለንበት ያው በጋ ስለሆነ ነው እንጂ በክረምት ጊዜ ይሄ አካባቢ በጣም እጅግ ይቀዘቅዛል። እጅግ እና እዚህ ቦታ ነው እንግዲህ አቡነ ገብረ መንፈስ ቅዱስ ትውልዳቸው ግብፃዊ ናቸው። ነገር ግን በእግዚአብሔር ፈቃድ በእግዚአብሔር ቸርነት እዚህ ቦታ ላይ መጥተው እንዲጸልዩና እዚህ ቦታ እንዲጋደሉ ፈቅዶላቸው እግዚአብሔር በጥቅሉ 100 ዓመት ያህል እዚህ ቦታ እዚህ ጸበል ላይ ተጋድለዋል። መላ ኢትዮጵያን ያው ወደ ምድረ ከብድም እየተመላለሱ በኢትዮጵያ ኖሩት 262 ነው። በጥቅሉ እድሜያቸው 562 ነው። እዚህ ቦታ 100 ዓመት በምድረ ከብድ እና በዚህ እየተመላለሱ ደግሞ 132 ዓመት 62 ዓመት ኑረውበታል ማለት ነው እና ይሄ በጣም የድህነት ቦታ ነው። ይሄ የምታዩት የድህነት ቦታ ከአራት ማዕዘን ያሉ ምዕመናን ኢትዮጵያውያን እየመጡ የሚድኑበት የሚፈወሱበት ከተለያየ ደዌ ከተለያየ በሽታ የሚያድን የሚፈውስ የበረከትና የሕይወት የድህነት ጸበል ነው። በእኔም ካመናችሁ እኔን ካመናችሁ በእኔ ከተማጸናችሁ የሚያቀታችሁ የሚቸግራችሁ ነገር የለም። እንግዲህ አቡነ ገብረ መንፈስ ቅዱስ ልብስም አልለበሱም። ልብስ የላቸውም። ፀጉር ነው ልብሳቸው። ልብስ ከተወለዱም ጀምሮ ልብስ የሚባል ነገር የለም። ምግብም የሚባል ነገር የለም። ውሃም አልጠጡም፣ ልብስም አልለበሱም፣ እንጀራም አልበሉም። በተፈጥሮ የሰው ይሁን እንጂ አኗኗራቸው ግን የመላእክት ሕይወት ነው። እንደ መላእክት ነው የሚኖሩት። 24 ሰዓት ያለማቋረጥ ያመሰግናሉ። ምስጋና ምግባቸው ነው። አሁን ለመላእክት ምግባቸው ምስጋና ነው የሚለው ምግባቸው ምስጋና ነው፣ ልብሳቸው ምስጋና ነው። አቡነ ገብረ መንፈስ ቅዱስም እንደዚያ 24 ሰዓት ቁመው ተቀመጡ እንኳን የሚል ታሪክ የለም። አረፉ፣ ተቀመጡ፣ ተኙ የሚል ነገር የለም። ሁልጊዜ እንደቆሙ ነው የሚኖሩት እና እግዚአብሔር ካስቻለ እግዚአብሔር ከፈቀደ ሁሉ ነገር ይቻላል። ትልቁ ነገር እምነት ነው። እምነት ካለ ተራራው ይፈልሳል ተብሎ ተራራውን ማፍለስ ትችላላችሁ። ላይ ከባድ ነው አይደል? ይህን የሚያደርግ አምላክ ይህን ማድረግ አያቅተው እና እግዚአብሔር አጽንቷቸው ነው እንጂ 100 ዓመት ይቀርና ሳምንትም ይከብዳል። ግን እግዚአብሔር ካጸና ደግሞ ከፈቀደ ሁሉም ይቻላል። እንግዲህ ያው እዚህ ተራራ ላይ 5 አብያተ ክርስቲያናት እንደነበሩ ታሪክ ይናገራል። ከአምስቱ አንዱ የሥላሴ ቤተክርስቲያን ነው የነበረው። ይሄ የሥላሴ ቤተክርስቲያን በወርቅ የተሰራ ነው፣ በወርቅ የታነጸ ነው እና በግራኝ መጥቶ ይህን አካባቢ እዚህ የነበሩ አብያተ ክርስቲያናት በሚያቃጥልበት ጊዜ ይህ ቤተክርስቲያን ተሰውረዋል። እስከዛሬም ድረስ ማዕጠንቱ ቅዳሴ ሲገቡ ለበቁ ሰዎች ይገለጥላቸዋል፣ ይሰማሉ። ብርሃን ደግሞ ያው ከነስሙም ደብረ ከዋክብት ይባላል። እንግዲህ ከዋክብት የተባሉ ቅዱሳን ናቸው። ቅዱሳን እንደ ከዋክብት የሚያበሩበት ቦታ ነው። እንደምታዩት የጫካ በሙሉ ቅዱሳን ናቸው ያሉት። በቅዱሳን ታጥራ የምትኖር የቅዱሳን ጸሎት ሁልጊዜ የማያቋርጥበት ቦታ ነው። ከዚህ የተነሳ ደብረ ከዋክብት የሚል ስያሜ አግኝተዋል እና እንዳላችሁት ወቅት አለው፣
በዓላትን እየጠበቀ በተለይ በስላሴ በ7 ቀን ብዙ ጊዜ መጥቶ ለሚያይ ሰው ይገለጻል። በየወሩ ማለት ነው። በየወሩ እንዲሁ ታላላቅ በዓላትን እየጠበቀ ይሄ ብርሃን ይታያል። የብርሃን ምሰሶ ባህሩ ላይ ይተከላል ማለት ነው። ብዙ ጊዜ እኛም አይተናል። ይሄ እኛም አይተናል ማለት ነው። ሌሊት ነው፣ ቀን አይታይም። ሌሊት ነው የሚታየው። ሌሊት በቃ በዛ ተራራ ላይ ብቅ ብሎ ሲታይ እንደዚህ እንደ ትክክል ሆኖ ይታያል ማለት እንደ ትልቅ መብራት እንደዚህ ሆኖ ይታያል። ያው ቅድም እንደተባለው ቅዳሴም ሲገቡ የሰሙ አባቶች አሉ። ቅዳሴ ሲገባ ማለት ነው። ያ የኛው ዋነኛው ቤተክርስቲያን ሲደወል ይህም አብሮ ይደወላል። አብረው ቅዳሴ ይገባል። አዎ አብረው ቅዳሴ ይገባሉ። ይሄ ለበቁ ነው። ማንም ሰው አያየው አይሰማውም። ያፈቀደላቸው ሰዎች ግን ያዩታል። እንግዲህ ራእየል በዕለተ ዓርብ የጌታን ደም በብርሃን ጽዋ ተቀብለው ዓለም ላይ ረጭተውታል። እንግዲህ ገዳሳኑ ላይ ማለት ነው። እና ይሄ ባህር ሞልቶ በ4 ማዕዘን ይፈስ ነበር። ያን ጊዜ በዕለተ ዓርብ ቅዱስ ራእየል የጌታን ደም አምጥቶ ያፈስበት እዚህ ውሃ ጸበል ላይ መፍሰሱን አቆመ። ከዚያ በኋላ አይፈስም። በውስጥ የመስረግ ነገር አለ። ያው እንግዲህ የሚመነጩ ምንጮች አሉ፣ ዙሪያው ምንጮች አሉ። ትንንሽ ምንጮች ቢሆንም ማለት ነው። እና የዚህ ነው ይባላል። ከዚህ የሚመነጭ ነው ይባላል። ውስጥ ማለት ነው። እና 4 ማዕዘን ይፈስ ነበር፣ ይወርድ ነበር ይላል ድርሳነ ዑራኤል ላይ በዕለተ ዓርብ። ከዚያ በኋላ ደሙ ሲያፈስበት ያን ጊዜ ቆመ መፍሰሱን ይላል። ተወና ከዚያ ረጋ። ከዚያን ጊዜ ጀምሮ ያው በገዳምነት ስርዓተ ገዳሙ ተከብሮ እስካሁን ድረስ ብዙ መናንያን ገዳማውያን ባህታውያን የሚኖሩበት ብዙ ቅዱሳን የወጡበት ነው። እኛም ማናውቃቸው እግዚአብሔር የሚያውቃቸው ብዙ ስውራን ህዋአን ገዳማውያን ይኖሩበታል። ለዚህም ነው ደብረ ከዋክብት የተባለው። ከዋክብት የተባሉ ቅዱሳን ናቸው። ቅዱሳኑ እንደ ኮከብ የሚያበሩበት እንደ ኮከብ ሆነው የሚታዩበት ቦታ ነው። ይህ ባህር ብዙ ጊዜ ሌሊት ሲያበራ ይታያል። እንደ ከዋክብት ሲያበራ ይታያል። ያው ቅዱሳን ስለሚጸልዩበት ቅዱሳን ስለሚኖርበት ማለት ነው። እና በተለያየ ጊዜ ፈተና አጋጥሞታል። ያው እንደ ሌሎች ገዳማት ማለት ነው። በግራኝ በጣሊያን ጊዜ መጀመሪያ ጣሊያን ግራኝ አጥፍቶት እንደነበረ ታሪክ ይናገራል። ወደ 5 አብያተ ክርስቲያናት ነበሩ እዚህ ቦታ ላይ እና ጣሊያን ግራኝ አጥፍቷቸው አቃጥሏቸው ያው እንትናቸው ምልክቱ አለ የነበሩበት ቦታ ማለት ነው። አሁን ግን ያው እንደምናየው ለተወሰነ ጊዜ ያው እንደ ጠፍ ሆኖ ቆይቶ ነበር። ኋላም በነ ኃይለ ሥላሴ እንደገና እንዲቋቋምና እንደገና ገዳምነቱ እንዲመሰረት ገዳማውያን እንዲሰበሰቡበት ተደርጎ ያው እስካሁን ድረስ በዚህ መልኩ ያው ገዳማውያን እየተቀበለ ስርዓተ ገዳሙን ጠብቆ ገዳማዊ ሕግ በመጠበቅ እየኖርንበት
አሁን የምንገኝበት ቦታ በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በተራራው ዙሪያ ነው የምንገኘው። ቅድም ከተነሳንበት ጀምሮ የተራራው ከፍታ ከ2800 እስከ 2900 ነው። አሁን የምንገኝበት የመጨረሻው ተራራ ከፍታ 3000 ደረጃ ላይ ነው የሚገኘው። ይህም በብዝሃ ሕይወት ባለሙያዎች ተጠንቶ የመጨረሻው የተራራው ከፍታ ይሄ ነው የሚሆነው እና በዚሁ ቅዱስ ቦታ ላይ አባታችን አቡነ ገብረ መንፈስ ቅዱስ ከጸለዩበት ዘመን ጀምሮ ይሄ ቦታ ላይ 5 አብያተ ክርስቲያናት ከረፍታቸው በኋላ 5 አብያተ ክርስቲያናት አጼ እንድርያስ ሰርተውበት ነበር። ከአምስቱም አብያተ ክርስቲያናት አንዱ የመድኃኔዓለም ቤተክርስቲያን የሚገኘው እዚህ አሁን ያለንበት ቦታ ላይ ነው። ሁለተኛው ደግሞ ከዛ ቅድም ስንመጣ ያየነው ቤቶቹ የነበሩበት ፍርስራሹ ካው ያለበት ቦታ ነው የሚሆነው። ሶስተኛው ደግሞ ልፍ ስልን እናገኘዋለን። ይሄ አሁን ያለው ቦታ ላይ እንግዲህ ከዚህ ከጎን የምናገኘው ለቤተ ክርስቲያኑ መስሪያ የሚሆን ጭቃ እዚህ እየተቆፈረ እዚህ ቤተ ክርስቲያን ላይ ነው የተሰራ የነበረው ማለት ነው። ከዚህ በመቀጠል እንግዲህ ያው አባታችን አቡነ ገብረ መንፈስ ቅዱስም ካረፉ በኋላ ብዙ ባህታውያን አባቶች እንደነበሩበት አጼ እንድርያስም እንደሰሩበት የሚገኝ ነው። እንግዲህ አባታችን ይሄ ቤተ ክርስቲያን አጼ እንድርያስ ከሰሩት ዘመን በኋላ በ16ኛው መቶ ክፍለ ዘመን እንግዲህ ከምስራቁ ግራኝ መሐመድ ከምስራቁ አካባቢ ነው የተነሳው ከሐረር ማለት ነው። ከዛ ብዙ ቤተ ክርስቲያናትን አብያተ ክርስቲያናትንም እያቃጠለ እያጠፋ ወደዚህ ቦታ መጣ። ከዚህ ከደረሰ በኋላ አንዱ ከአምስቱ አብያተ ክርስቲያናትን ሲያጠፋ አንዱ እዚህ ጋር የሚገኘው የመድኃኔዓለም ቤተ ክርስቲያን ነው። ሁለተኛው ደግሞ ወደዛ ይገኛል። አንዱ እንግዲህ የመድኃኔዓለም ሲሆን ሁለተኛው የእመቤታችን ነው። ሶስተኛው ደግሞ የጴጥሮስ ጳውሎስና የአባታችን የአቡነ ገብረ መንፈስ ቅዱስ ነው። አራተኛው ደግሞ የሚካኤልና የቅዱስ ገብርኤል ነው የሚሆነው። አምስተኛው ማለት ነው አንድ ላይ። እንግዲህ ከአምስቱ አብያተ ክርስቲያናት እያየን መጥተናል። አሁን ደግሞ ይሄ ሶስተኛው የሚገኝበት የቤተ ክርስቲያኑ ውድ መዋቅር የነበረው ወቅቱ እንግዲህ የሚታጠረው ያው በድንጋይ ካብ ነው። ወቅታዊ ክርስቲያን ነበረው። ይሄን የሚያስመለክተው ከዚህ ወደ ላይ ደግሞ ቤተ ክርስቲያኑ አናቱ የነበረው ይሄ የቤተ ክርስቲያኑ ውስጥ ነው። ይሄ ውጭው አጥሩ ነው ማለት ነው። አዎ ያው እንግዲህ ወቅቱ ቤተክርስቲያኑም ከጠፋ በኋላ መነኮሳቱም ከጨፈጨፉ በኋላ የቀብራቸው ቦታ በዚሁ በቤተክርስቲያኑ ፍርስራሽ አካባቢ ይገኛል። ያ ምልክት ነው። በዛ አይነት እንግዲህ ያው የረጅም ብዙ መነኮሳት እንዳለቁ ነው ታሪክ የሚያስረዳው እና የቀብሩ ቦታ ይሄ አሁን የምናየው ቦታ ነው። አዎ የቅዱሳን ቦታ እንግዲህ ብዙ ቦታ አለ፣ ግን ይበልጡ አሁን የምናየው ቦታ ይሄ ቦታ የቅዱሳን ቦታ ነው። የቅዱሳን ከተማ ይባላል ከነመጠሪያው። የቅዱሳን ከተማ ሊያሰኘውም የቻለው አንዱ ምክንያት ይሄ ተራራ በየጊዜው በ3 እና በ4 ዓመት የእሳት ቃጠሎ አደጋ ይደርስበታል። ዙሪያውን ተራራው ይቃጠላል። ይቺ ቦታ ግን አትቃጠልም። የቅዱሳን ቦታ መሆኗ መግለጫ ነው። ሌላው ቅዱሳን ደግሞ ሁሉ ጊዜ ይሄ ጸበሉ ቅድም እየዞርን የመጣ ነው። ጸበሉ ብርሃን ያበራል። ከጸበሉ ውስጥ ብርሃን ይታያል። ያ ብርሃን ከዚህ ከበረሃው ከቅዱሳን ከተማ ወጥተው ወደዛ ወደ ጸበሉ ሲገቡ ሁሉ ይታያል፣ ብርሃኑ ይታያል ማለት ነውና የቅዱሳን ከተማ የተባለበት አንዱ ምክንያት ይሄ ነው። ሌላው እኛም በቅርብ ጊዜ ከደረስንበት ከአባቶቻችን እንደተረዳ ነው አባይ ሪ ዋሻ የሚባል እዚህ ጋር አለ እና ለብዙ ዘመናት ዘግተውበት የኖሩ ነው። ከጎኑ ውሃ እዚህ ቦታ ላይ ችግር ስለሆነ ውሃ ስላልነበረ ፈጣሪያቸውን ጠይቀው እዛች ቦታ ላይ ውሃ እንደፈለቀ እና ውሃውም አሁን በቅርብ ጊዜ ግን አልፎ አልፎ ይመነጫል። አልፎ አልፎ እንትን ያርሳቸው ከዚህ ዓለም በሞት ተለይተዋል።
4 አካባቢ ነው ከዚህ ዓለም በሞት ተለዩ የሚባልና እሳቸውም ረዷቸው የነበሩት አባት ዛሬ በሕይወት አሉ። እሳቸውን ሲያገለግሏቸው ሲረዷቸው የነበሩ አባ ኃይለ ማርያም ይባላሉ። አሁን ደክመው እሳቸውም በአረጋውያን መርጃ ቦታ ነው የሚኖሩት። ሌሎች ደግሞ ባህታውያንም አሁን ከዚህ ከደርግ መንግስት በፊት ከነበረው በ60ዎቹ እድሜ ውስጥ እና አባ ይጀሬ እና አባ እንደ በልሃት ወይ የሚባሉ ጸጉራቸው ከመሬት ድረስ ወድቆ የረዘመ የነበሩ ባህታውያን አሁንም ያሉ አባቶች የሚያውቋቸው አባቶች አሉና የቅዱሳን ከተማ የተባለበት አንዱ ምክንያት ይሄ ነው። እንግዲህ ይሄ ቦታ ያው የቅዱሳን ቦታ እንደሆነ እና እኛም ከደረስን እዚህ ቦታ ካየ ነው ምክንያት አንድ ትልቅ አባት ነበሩ እዚህ ቦታ ላይ አባ ሕፃነ ማርያም ይባላሉ። ገዳሙን በመውጣት በመውራድ ሲያገለግሉ ከቆዩ በኋላ እንግዲህ አባቶች ከገዳሙ ከማህበረ መነኮሳቱ የመዝጋት ፍቃድ ተጠይቆ ነው ወደ ለመዝጋት የሚፈቀዱ እና እሳቸው ደግሞ ዕውቀትም ነበራቸው። ከገዳሙ እየሄዱ ከሊቀ ጠበብት መንግስቱ ቸርነት ስዕል ይስሉ ነበር እየተማሩ እና የአባታችን የአቡነ ገብረ መንፈስ ቅዱስን ስዕል ሲስሉ እንኳን እያለቀሱ እህል ሳይቀምሱ የተለየ ስዕል ነበር የሚስሉት ነው የሚባለው። እንደውም አንድ ጊዜ መንግስቱ ቸርነትን በአካል ሄደን አግኝተናቸው አባ ሕፃነ ማርያም እኔ ከስዕል ሊማሩ መጥተው የአባታችን የጻድቁ የገብረ መንፈስ ቅዱስን ስዕል ከሳቸው ነው መማር ጀመርኩ። የተሰጣቸው ነው እሳቸው የሚስሉ ስዕል እኔ መሳል አልችለውም። ጸጋ እግዚአብሔር የተሰጣቸው ገብረ መንፈስ ቅዱስ የሚወዳቸው አባት ናቸው ይሉ ነበር። እዚህ በዘግተው ረጅም ዘመናት ስዕል እየሳሉ በዚህ ዙሪያ ላለው ቤተክርስቲያን ሁሉ ብዙ ቤተክርስቲያን አለ በዚህ ዙሪያውና ለገጠር ቤተክርስቲያናት አይሸጡም። ለገጠር ቤተክርስቲያናት ለዚሁ ለገዳሙ እያገለገሉ ለብዙ ዘመን ኖሩ። ከኖሩ በኋላ እንግዲህ በእግዚአብሔር ፈቃድ ጥሪነት ይመስለኛል ከዚህ ሄደው ደብረ አዘሎ የሚባል ቦታ ላይ ያው በሰማዕትነት ማረፉ ይባላል። በሰማዕትነት እንዳረፉ ይነገራል። ቦታቸውም እዚህ ቦታ ነው። ረጅም ዘመን ነው እዚህ ቦታ የተጋደሉበት ማለት ነው። እንግዲህ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስን ገዳም ታላቅ ስመጥርና ተወዳጅ ካደረጉት አባታችን በተጋድሏቸው ከተቀበሉት ቃል ኪዳን እንደገናም ደግሞ ክርስቶስ በተሰቀለ በዕለተ ዓርብ የክርስቶስ ደምን ኡራኤል ጸበል ውስጥ ረጭቶ እዚህ ባህር ውስጥ ረጭቶ በኋላም አባታችን አቡነ ገብረ መንፈስ ቅዱስ ለ100 ዓመታት በባህር ውስጥ ተዘቅዝቀው በመጸለይና መጨረሻም አብ ወልድ መንፈስ ቅዱስ የምህረትን ጽዋ በዚህ ባህር ውስጥ አፍስሰውበት ለብዙ ህሙማንና ደዌያን ፈውስ ምክንያት ከሆነው ከአባታችን ጸበል ቀጥሎ ይሄ ዛሬ ስናየው ዙሪያውን ስናየው የነበረው ደን ከዛ ቀጥሎ ትልቅ ቦታና ትኩረት የሚሰጠው ነው። ይሄ አባታችን ደን እንደምናየው ደን ብቻ አይደለም። የገነት ነፋስ የሚነፍስበት፣ መልካም መዓዛ የሚወጣበት፣ የተፈጥሮ ስነ ምህዳርን ለመጠበቅ ከፍተኛ አስተዋጽኦ እያበረከተ ያለ ለሰውም ለእይታም ደግሞ ማራኪ የሆነ ውብና ድንቅ ደን ነው። እዚህ ደን ውስጥም ደግሞ በርካታ አገር በቀልና የተወሰኑ ደግሞ ሰው ሰራሽ ሰው ተከል ደኖች አሉበት። እነዚህንም ደኖች ደግሞ
የገዳሙ አባቶች በአጠቃላይ ገዳሙ እንዳይን ብሌኑ ወይም ደግሞ እንዳንድ ትልቅ ቅርስ ነው የሚያዩ። ስለዚህም የተፈጥሮ ደኑንም ሆነ ሰው ሰራሽ ደኑን ጭምር ሰው ሰራሽ ደኑ የተተከለው ይሄ የተፈጥሮ ደኑ ለምንም አገልግሎት እንዳይውል መናንያኑ ለማገዶም ሆነ ለቤት መስሪያ ለሌላ ነገር ቢያስፈልግ ይሄን ሰው ሰራሹን ዛፍ ይጠቀሙ ተብሎ በዘመነ ኃይለ ሥላሴ ያስተከሉት ከዚህ ከፍ ብሎ ያለ ሰው ሰራሽ ደን አለ። በአብዛኛው አርዘ ሊባኖስ እና ይሄ አትክልት የሚሉት ጽድ ነው። እሱንም ራሱ ግን ካልወደቀ አይነካም ገዳሙ። ሲወድቅ በገዳሙ አስተዳደር ፍቃድ ለገዳሙ አገልግሎት ይውላል። እዚህ ዋናው ደግሞ በተለይ በጸበል ዙሪያ ያለው ደን ደግሞ እጅግ በጣም የሚጠበቅና የእንክብካቤ የሚደረግለት ነው። የወደቀ ዛፍ ራሱ ለቤተ ክርስቲያን አገልግሎት፣ ለገዳም አገልግሎት፣ ለማህበር አገልግሎት ካልሆነ በስተቀር ለግለሰብ እንኳን ሻይ ለማፍላት ለምናም ለሌላም ነገር አይሰጥም። ለገዳም አገልግሎት ብቻ እሱም ወድቆ የሚበሰብስና የሚበላሽ ከሆነ ብቻ በአስተዳደሩ ፍቃድ ለዛ አገልግሎት ይውላል እና ደኑን ገዳሙ በሚችለው አቅም እየተንከባከቡ ነው። ግን አሁን ባለበት ሁኔታ ግን ይህ ደን በተለያየ ጊዜ በሚነሱ የእሳት ቃጠሎች ችግር እየደረሰበት ነው። መንስኤው ምን እንደሆነ በትክክል ባናቅም ዙሪያውን ግን በተለያየ ጊዜ በተለይ እኔ የማቀው እንኳን በ2002 ዓመተ ምህረት በ2004 ዓመተ ምህረት በ2007 ዓመተ ምህረት ዘንድሮም አሁን ባለንበትም ዘመን በከፍተኛ ሁኔታ የቃጠሎ አደጋ ደርሶበታል። ቅድም እንዳያችሁት እዛ ጋር የዞራችሁ እንደቀረጻችሁትና ይሄ ግን ስጋት አለው። ይሄም ሆኖ ግን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ልብሳቸው ጸጉር ስለነበረ ቦታቸውም እንዲራቆት አልፈለጉ። ስለዚህ በሳቸው ጥበቃ ይሄ ደን እስከ ዛሬ ድረስ አለ። ይሄን ስል ግን ከዛን ጊዜ ከሳቸው የአባታችን ጥበቃ እንዳለ ሆኖ ደኑ ከነበረበት ጊዜ ጀምሮ የነበሩት አባቶች ግን ደኑን በመንከባከብ ደኑን ከአደጋ በመከላከል ከፍተኛ አስተዋጽኦ ሲያደርጉና ለኛ አስተላልፈዋል። አሁንም ምናልባት በኋላ ታያቸዋላችሁ የገዳሙ ጥበቃዎች አሉ። እነሱ ሌት ተቀን እዚህ ገዳም ላይ ሌላ ችግር የቃጠለው በማህበር ልንከላከለው የምንችለው ነው። ብዙ ጊዜ ግን ቃጠሎውን የሰው ኃይል ሊያጠፋው ይሞክራል። ከሰው አቅም በላይ ይሆናል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግን በተአምር ያጠፉታል። ከዛ በተረፈ ይሄ አንዳንድ ለማገዶም ሆነ ለአንዳንድ አገልግሎቶች የሚቆርጡ አንዳንድ የሚዳፈሩ ሰዎች አሉ። እነሱን ግን ከመጀመሪያው ጊዜ ደኑ ከነበረበት ጊዜ ጀምሮ እስካሁን ድረስ ገዳሙ ከራሱ አባላት ጥበቃዎችን መድቦ በጥበቃዎች ያስጠብቃል እና ከዛ ውጭ ያለውን እንግዲህ እግዚአብሔር ነው የሚጠብቀው። እንግዲህ ይሄን ይመስላል። ይህ ስፍራ እንደምትመለከቱት ከጸበል ሜዳው ቀጥታ ስንወጣ የምናገኘው የገዳሙ አንድ ቦታ ስፍራ ነው። አርብ ረቡዕ በመባል ይታወቃል እና በዚህ ስፍራ ላይ ብዙ ሰዎች ለንግስ በተለይ ጥቅምት አቦና መጋቢት አቦ የሚመጡ ብዙዎች ወደዚህ ይመጡና ይህንን የምታዩትን አለት ወደ ላይ በመውጣት ይህን ያልወጣ አርብ ረቡዕን አልጾመም የሚል በራሳቸው ከመጽሐፍ ተጽፎ ያልተገኘ ከራሳቸው እንዲሁ በአፈ ታሪክ ይዘውት የመጡት ያን በመስማት ሰዎች ወደዚህ ይወጣሉ። በመውጣታቸው ሊወድቁም ይችላሉ። የጾመውም ያልጾመውም ደግሞ በዚህ አይፈተሽምና ይሄ ከአባታችን ከአቡነ መንፈስ ቅዱስ መጽሐፋቸው ላይ ገድላቸው ላይ የሌለ መሆኑን አፈ ታሪክ እንደሆነና ሰዎች በእንደዚህ አይነት ሁኔታ ውስጥ ራሳቸውን አደጋ ማጋለጥ እንደማይገባቸው በዚሁ ልብ ልንል ይገባል ማለት ነውና ስፍራው ግን እንደ አጠቃላይ አርብ ረቡዕ በመባል ይታወቃል። በዚህም ደግሞ ስንመለስ የምንመለከተው የምናገኘው የገዳሙ ማረፊያ የሆነ ከብቶች እንዲሁም ሌሎች ነገሮች የሚጠበቁበት ስፍራ አለ። አባቶችም አሉ። እዚህ ጋር አርብ ረቡዕ ይባላል። የገዳሙ አንዱ አካል ነው። በቅርቡ እዛ አካባቢ ተወሰነ እሳት ተነስቶ ነበረ። ታች ስንመጣ ጸበል ሜዳው በስተቀኝ በኩል ተከምሮ ያየነው እንጨት አለ። እሱ ተቆርጦ ሳይሆን በዚሁ እሳት ሲነሳ አብዛኛውን የበላውና ያቃጠለው መሆኑ ይሄ ሰደድ እሳት ደግሞ ይሄ በክሰልም ይሁን በተለያዩ ምክንያቶች የሚነሳ እሳት
ገዳማችንን በተደጋጋሚ በተለይ በዚህ ዓመት እየተፈታተነውና ይህንን ቅርስ የሆነውን ይህንን ጫካ ይህንን ደን እያወደመብን ይገኛልና ይሄ ኃይል ሊባል የሚገባ የሀገር ሀብት የሀገር ቅርስ በውስጥም ብዙ አዕዋፋት ብዙ እጽዋቶች ለምርምርና ለሳይንስ ጥናት የሚሆኑ የሚገኙበት ነውና በተለይ በዚህ ዓመት በተደጋጋሚ በጣም የተቃጠለብን ይገኛል። ይህ ስፍራችንም እንደዚሁ የተወሰነ በዚህ ዓመት የመቃጠል አደጋ ተከስቶበት ነበር። እዚህ ተራራውን ስንዞር ጠዋት ጀምረን እንዳያችሁት አባታችን በዚህ ቦታ ላይ ብዙ ገቢረ ተአምራትን አድርገዋል። 100 ዓመት በባህሩ ላይ ተዘቅዝቀው ከመጸለያቸው አንስቶ እዚህ ቦታ እስከደረሱበት እስከረገጡበት ድረስ እንግዲህ ይህ ቦታ የሥላሴ የሚስጥር መገለጫ ቦታ ነው ማለት እንችላለን። ከዛ ገቢረ ተአምራት ውስጥ አንዱ አባታችን ለ100 ዓመት ያክል በዚህ ጸበል ላይ በጭንቅላታቸው ተዘቅዝቀው ሲጸልዩ ብዙ አጋንንት ልቡሳነ ሥጋ አጋንንትና ርኩሳን መናፍስቶች እየወረዱ ያሰቃዩቸው ነበር። በሰይፍ ይወጓቸው ነበር፣ ይመቷቸው ነበር። ስጋቸውን ሁሉ ቆራርጠው ጥለው ነበርና ከ100 ዓመት በኋላ ቃል ኪዳን ተቀብለው ከወጡ በኋላ አባታችንን እግዚአብሔር መጥቶ ጠላቶችን እንድታጠፋ አጋንንቶቹን በዛ በዝቋላ ተራራ ላይ ያሉት በባህር ውስጥ ሆነ ያሰቃዩን ጠላቶች ታጠፋ ዘንድ ስልጣን ስለሰጠው ብዙ መላእክቶች ቅዱስ ሚካኤል፣ ቅዱስ ገብርኤል፣ 9 ሊቃነ መላእክት የምንላቸው 7ቱ ሊቃነ መላእክቶች የምንላቸው ከነ ሰራዊቶቻቸው ጋር እሳት ለብሰው መብረቅ ይዘው ወደ ምድር ወረዱ ይላል። ዝቋላ ተራራ ላይ ወረዱ ይላል። እዛ ከወረዱ በኋላ ምድሪቱ አትታይም ነበር ይላል። በመላእክት ተጠለቅልቃ ነበረ። ከዛም እመቤታችንም የሰይጣንን የአጋንንትን ጥፋት ታይ ዘንድ ወደዚህ ምድር ወረደች ይላልና አጠፏቸው ይላል። በሙሉ በመብረቅ አጠፏቸው፣ እንዳልተፈጠሩ አጠፏቸው ይልና አንድ ክፉ የሰውን ሥጋ የለበሰ አጋንንት ከአምልጦ በአባታችን ይወዱት በነበረው በአባ ፍሬ ቅዱስ ዋሻ ትይዩ በገደል ስር ተደበቀ ይላል። አባታችንም ያንን ተመልክተው በመብረቅ ያንን ገደል መቱት ይላል። ሲመቱት ተሰነጠቀ። መተው ሲመለከቱ ከስንጥቁ በስተጀርባ ያልቡሳነ ሥጋ አጋንንት ወርቁ አገኙት። በመብረቅ መተው ገደሉት ይላል። ለምልክት የሚሆን ዘንድ ያቺ ስንጥቅ እስካሁን ድረስ በቦታው ላይ ትገኛለች። አሁን ቅድም ያያችኋት ማለት ነው። እና አባታችን ይወዱት የነበረው ለአገልግሎትም አብረውት ይዘውት ሄደ። አሁን ለቅዳሴም አብረውት ቀድሰዋል ፍሬ ቅዱስ የሚባለውና አባታችን ገብረ መንፈስ ቅዱስ እዚህ ቦታ ላይ ከረገጡበት ቀን ጀምሮ ባህታውያን ስጉራን ባህታውያን በዚህ ይኖሩ ለነበረው አንዱ ማጣቀሻው የሚሆነው የአባ ፍሬ ቅዱስ ዋሻ ይሄው እዚህ ጋር የምታዩት ማለት ነው። አባታችንም በቅርብ ይወዱት የነበረው እንደ እረዳቸው አብረውት ይዘውት ለአገልግሎት በሚሄዱበት ቦታ ሁሉ ይዘውት ሄዱ የነበረው ቦታ ነውና አሁን ይሄን እንዳያችሁ ተራራውን እንዲህ ስንዞር አይታችሁት ከሆነ አንድ አባት እንትኑን ይሄን ዙሪያውን ቤተክርስቲያን ጸበሉን እየዞሩ ሲያጥኑ የነበሩ አባት ለአባቶች እንደነገሯቸውና እንዳስረዷቸው ይህ ቦታው የተሰራው አቀማመጡ በክብ ቤተ መቅደስ እንትን ነው ይላሉ። ይሄ በክብ ቤተ መቅደስ ማለት ነው። ይሄ አጸዱ ዙሪያው ቅኔ ማህሌት ነው ይላሉ። ዙሪያው ደግሞ ሳሩ ያለበት ደግሞ ቅድስት ነው ይላሉ። ባህሩ ውስጥ ደግሞ የሥላሴ ቤተ መቅደስ በስውር እንዳለ ሁሉ መቅደስ ነው ይላሉና አሰራሩም ስታዩትም ደግሞ ብዙ ነገሮችን አብሮ ይዛማልና እስከ ቅርብ ሰዓት ድረስ እዚህ ዋሻ ውስጥ ብዙ ዝጉሃን አባቶች ይኖሩበት ነበርና አሁን ከቅርብ ጊዜ በኋላ ግን አንዳንድ እንግዲህ ከዓለማውያን የሚመጡ ሰዎች በደዌ የተያዙ አንዳንድ ሰዎች ያው ብዙ ችግር አለብናል ከዓለም ስንመጣና አትርሱን እያሉ እዚህ ጋር ብዙ ሰዎችን እየመጡ ማስቸገር ሲጀምሩ እነዚህ አባቶች ወደ ተወረዱ አሁን ቅድም ቅዱሳን ከተማ ከምትሉት በታች አሁንም ድረስ በብህትውና ዘግተው ገዳሙ ከዚህ ሽምብራ በሶ ሱካር እያወረደላቸው ሰው መድቦ እያወረደላቸው አሁንም ድረስ በዝጉሃን የሚኖሩ ወንድሞች አሉ ማለት ነውና እዚህ ውስጥ አሁን ብዙ ቅዱሳን እንዳሉ ነው አባቶቻችን የሚያስረዱና እስከ ቅርብ ሰዓትም እስካሁንም ሰዓት ድረስ
አንዳንድ ለተጠቀሙ አባቶች እንደሚታዩ ብርሃንም እንደሚወርድ የብርሃን አምድም እንደሚወርድ ያው ይነገራልም ይታያልም እና ይሄ አዲስ ነገር አይደለምና አባታችን ብዙ ገቢረ ተአምራት ካደረጉበት አንደኛው ይሄ ነውና ለምልክት የሚሆን ዘንድ አሁን ያያችሁት ነገር አለ ነው። እንደውም አንድ አባት ካስረዱኝ ስነሳ 2004 ነው ትልቅ ቃጠሎ የተነበረው 2002 ነው። በዛ ቃጠሎ ውስጥ ቅዱሳን ከተማ ሊገባ ነው ተብሎ ሰዓት እየተጠበቀ እያለ ወይባ የለበሱ ነው የሚሉት ወይባ የለበሱ በእሳት ማጥፋት ውስጥ አብረው እንደተሳተፉ ነገር ግን እሳቱ ከጠፋ በኋላ እነዛን ሰዎች ማግኘት እንዳልተቻለ አሁን እንግዲህ አባቶች እንደሚያስረዱን ከሆነ እነዛ ስውራን አባቶች በስውርነት የሚኖሩ አባቶች እንደሆኑ ነውና ቦታው እንደውም የአእምሮ ዶክተር ነው የሚባለው። የተጨናነቀ ሰው ለማንም ሳያወራ ለማንም ሳያስረዳ መጥቶ ከአእምሮ ጭንቀት የሚድንበት ማለት ነው። ብዙ መናንያንም አባቶችም እናቶችም ሲጨንቃቸው ሂድ የሚል መንፈስ ሲመጣ የሚያስጨንቅ መንፈስ ሲመጣባቸው እዚህ ቦታ መጥተው ዞረው ጸበል ሜዳውን ዞረው ጫማቸውን አውልቀው ዞረው ነው እንትን የሚሉትና ያው ቦታው የተቀደሰ ቦታ ነው። ከዚህ በላይ እንግዲህ አባቶች የሚጨምሩ እንግዲህ ወደ 400 ያህል መናንያን ይኖርበታል። በአሁን ጊዜ 400 የሚበዙ መናንያን ተማሪዎችም እንደዚሁ የአብነት ተማሪዎች ይኖሩበታል። ስርዓተ ገዳሙን ጠብቆ ገዳም በገዳም ሕግ በሚያዘው መሰረት የሚተዳደር ታሪካዊና የቅርስ የታሪክ ቦታ ነው። እስካሁንም ያው በዚህ መልኩ ተጠብቆ እየኖረ ይገኛል። የሚተዳደረው ደግሞ በምእመናን ነው አብዛኛው ማለት ነው። ምእመናን ያው በሁለቱ በዓላት በጥቅምትና በመጋቢት በሚመጡ ምእመናን እርዳታና እገዛ ነው የሚተዳደረው። የገቢ ምንጩ ያን ያህል የለውም። እርሻ አለች ታጭዛ እንትን ያን ያህል ብዙ በቂም አይደለም። የተወሰነ ነገር ይሸፍናል። እዚያ ደግሞ የተለያዩ ልማቶች ያው እንደ አቅማችን እየሰራን እንኖራለን። ልማቶች አሉ። ወፍጫ አለ፣ ትምህርት ቤት አለ። ደግሞ እንደ አቅማችን ደግሞ የኑግ ዘይት ማምረቻም አለን። ትንሽ ነው፣ ያ በቂ ነው ማለት አይደለም። ግን ገዳማውያኑ አቅማቸው በፈቀደ መጠን እየሰሩ እየደከሙ ይኖራሉ ማለት ነው። ሁሉም እንደ አቅሙ ስራ ይዞ ነው የሚኖረው። ስራ ፈቶ ነው ይኖር የለም። ደካማ ካልሆነ በሽተኛ ካልሆነ በስተቀር ሁሉም እየሰራ ነው የሚኖረውና የገዳማው አኗኗር እንግዲህ ይሄን ይመስላል። አኗኗሩ እንግዲህ ወንዶች
በወንድ ገዳም፣ ሴቶች በሴት ገዳም ነው የሚኖሩት። ያው በአንድ ይተዳደር እንጂ ክልላቸው ይለያያል። የወንዶች ገዳም በምስራቅ፣ የሴቶች ገዳም ደግሞ በምዕራብ በኩል ነው የሚገኘው። ምናልባት ድርጎም ራሱ በአንድ ይፈጫል እንጂ እነሱም የራሳቸውን ነው የሚጋግሩ፣ እኛም ወንዱም የራሱ ነው የሚጋግረው። ጋጋሪዎቹ ወንዶች ናቸው በወንድ ገዳም፣ በሴት ገዳም ደግሞ ጋጋሪዎች ሴቶች ናቸው። እና ደካሞች አሉ። ደካሞቹ ያው እድሜያቸው የገፋ ብዙ ዘመን ያገለገሉ በአንድ ቤት ይኖራሉ። አንድ የተለየ ቤት ተሰጥቷቸው በአንድ ቤት ይኖራሉ። ወንዶቹም እንደዚያ የደካሞች ቤት ተብሎ አለ፣ እዚያ ይኖራሉ። የተቀረው ደግሞ የራሱ ቤት አለው፣ የራሱ በዓት አለው። ወንዱም የራሱ በዓት አለው፣ የሴቶችም እንደዚያው የራሳቸው በዓት አላቸው። ስለዚህ በዚህ መልኩ ይኖራሉ። ያው ዳቤው አንድ ነው፣ አንድ ነው የሚጋገረው። በአንድ መጋገሪያ እየተጋገረ ለእያንዳንዱ ድርጎ አለው። እንግዲህ ድርጎ በሳምንት 4 ቀን ይሆን እንጂ በበቂ ሁኔታ ያስተዳድራል። በበቂ ሁኔታ ማለት ነው፣ በረከቱ ስላለ ማለት ነው። ሌላው ቀርቶ ለተማሪ ጭምር ይተርፋል። እያንዳንዱ ሰው ከድርጎ አትርፎ ለተማሪ ይሰጣል እና በዚህ መልኩ ነው የሚኖረው ማለት ነው። ለታላቁ ከተማ ቅርብ ነው። የአዲስ አበባ ሕዝብ ያው የኢትዮጵያን ገዳማት አብዛኛውን ሸፍኖ የሚኖረው የአዲስ አበባ ሕዝብ ነው። ነገር ግን ይህ ቦታ ያው ትንሽ ያቀማመጡ ሁኔታ የሚመች አይደለም። እንደ ልብ መውጣት መውረድ አይቻልም። ያው መኪናም እንደ ልብ አይገኝም። ሰውም ቢመጣ በእግር ነው አብዛኛው። አሁን እቺ ያው የተወሰነ ቀን ዝናብ እስከሚዘንብ ድረስ አይሱይዝም አንዳንድ መኪናዎችም ይወጣሉ። በክረምት ግን ጭራሽ አይሞከርም፣ አይሆንም። ስለዚህ የዚህ ቦታ ችግሩ ምንድነው ከተባለ የመንገድ ነው። መንገድ እንደ ልብ መግባት መውጣት ስለማይቻል መኪና ችግር አለ እና ትልቁ ችግር ቦታው እንዳይታወቅና ምዕመናንም አዘውትረው እንዳይጎበኙት እንዳያዩት የሚያደርጋቸው የመንገዱ ችግር ነው። ይሄ ነው ዋናው ችግሩ ማለት ነው። ከዚያ በላይ ደግሞ ጻድቁም ድሮም ባህታዊ ናቸው፣ ርዕሰ ባህታውያን ናቸው። ከሰው ተለይተው ከአራዊት ጋር የሚኖሩ ናቸውና ብዙ የመደበላለቅ ያን ያህል ፈቃደኛ አይደሉም እሳቸውም ራሳቸው ማለት ነው። ቦታው በዚህ መልኩ እንዲኖር ነው የሚፈቅዱ እሳቸው። በጣምም ሳያድግ በጣምም ደግሞ እንትን ሳይል መካከለኛ ሆኖ እንዲኖር ይፈቅዳሉ። እና ስለዚህ ይመስለኛል እንጂ ቀላል ነው፣ ቅርብ ነው፣ ያን ያህል ይርቅ አይደለም። ብዙ መስራት ይቻላል። ግን ዞሮ ዞሮ እንደ አቅማችን ያው በተቻለ መጠን አሁንም ቢሆን እየጨመረ ነው ያለው። በአመት በአመት የተወሰነ ነገር እድገት እያመጣን ያለ ነው። በሰው ብዛትም በማህበርም ብዛት እየጨመርን ነው። በስራም ዘርፍ እየጨመርን ነው ያለ ነው። ልማቶቹም እንደ አቅማችን ያው እየጨመርን ነው ያለ ነው እና ጥሩ ይዘታ ነው ያለው፣ ጥሩ ሁኔታ ነው ያለው። ለወደፊት የተሻለ ነገር እንደሚኖር ነው የሚያሳየ ማለት ነው። ተስፋ እናደርጋለን። ገዳሙ አሁን የሚያንቀሳቀሳቸው ልማቶች ያው ብዙ ቅድም እንዳልኳችሁ ቦታው እዚህ ተራራ ላይ ብዙ ማልማት አይቻልም። ያው እንደተባለው መንገዱም ችግር ነው። በተፈለገ ጊዜ የሚገኝ ነገር ስለሌለ አሁን አንድ የልማት ዘርፋችን ምንድነው? በከተማ የተወሰነ የትምህርት ቤቶች አሉ። በቂ ነው ባይባልም የተወሰነ ነገር እዛ እየተንቀሳቀስ እንገኛለን። ደብረ ዘይት ነው ያለው። ያው በዚያ የተወሰነ ነገር እዚያ ላይ እንቅስቃሴ አለ። ያው ጥሩ እያስተማርን ነው የምንገኘው።
እንደገና ደግሞ አድላላ የሚባል አለ። በዚህ ከተማ አለች፣ እዛ ቦታ አለን። ያንን ያው ትንሽ የዘይት ማጭመቂያ ገዝተን እንቅስቃሴ እያደረግን እንገኛለን። ያው በቂ ነው ባይባልም የተወሰነ ነገር ይሸፍናል። ከዚያ ደግሞ ወፍጮዎችም አሉ። እዚህ ወንበር አለ፣ እዚህም ተራራውም ላይ አለ። እንደገና ደግሞ የሽመና ስራዎች አሉ፣ ስፌት አለ። እነዚህን እያንቀሳቀስን ነው፣ በመጠኑ ማለት ነው። በመጠኑ እየተንቀሳቀስን ነው። እየታወቀ ነው በስፋት። በተለይ ባለፈው በተፈጸመው ችግርና በደረሰው አደጋ ዓለሙ እንዲያውቀው ሆኗል ገዳሙ። አሁን ገዳሙ በደንብ እየታወቀ ነው። እንደገና ደግሞ ገላቸው አልተተረጎመም ነበረ አለ በቤተ ክህነት፣ ግን የዚህ የቦታው አልተተረጎመም ነበር። ተተርጉሞ ገሉ በስርዓት ታትሞ እየተከፋፈለ ነው። ዛሬ አሁን አቡነ ገብረ መንፈስ ቅዱስ የማያውቅ አለ ብዬ አላስብም። በሚገባ ገዳሙ ታውቋል። እዚህ ይመጣው ሁሉ እየገዛ ነው የሚሄደው ገድላቸው። ስለዚህ በሚገባ ታውቀዋል። ደግሞም ያለ ወደፊትም ደግሞ በተቻለ መጠን በሚገባ መልኩ ማሳወቅ እንችላለን፣ እኛ የቀረ ነገር ካለ ማለት ነው። ገድላቸው ግን በሚገባ ታትሞ ተሰራጭቷል። በየአንዳንዱ መናን ቤት አለ አሁን። ስለዚህ በሚገባ ታውቋል። በፊት ተሰውሮ ነው የነበሩት እንዳልኩ። እሳቸውም ያው ገሌ መታወቅ አለበት፣ መታሰቢያ ይደረግልኝ፣ መታሰቢያ እንዲደረግልኝ ምእመናን ይወቁት የሚል ቃል ኪዳን አለ ያቀረቡት ማለት ነው። እና አሁን ያ ነገር ተፈጽሟል። በውጭ ሀገር ሳይቀር ማለት ነው። በኢትዮጵያ ሳይሆን በውጭ ሀገር ሁሉ በሚገባ ታውቋል ገዳሙ ማለት ይቻላል። የዝቋላ ወዳጅ ብዙ ነው። ኢትዮጵያውያን በሙሉ የዝቋላ ወዳጆች ናቸው። ምእመናን ሆነ ለዚህ ቦታ ሁልጊዜ መስዋዕት እንደከፈለ ነው የሚኖረው የኢትዮጵያ ሕዝብ። ለገዳሙ በተለይ ምእመናን ለገዳማውያን ለገዳማት ያላቸውን ራሳቸውን እስከ መሰዋት ድረስ ማለት ይቻላል እኮ። እና የምንኖረውም እነሱን ተስፋ አድርገን ነው። ይሄ ገዳም ምእመናን ባይኖሩ መኖር አንችልም። እና ምእመናንን ባሉበት ይጠብቅልን ነው ትልቁ ነገር። አሁንም ድጋፋቸው እንዳይለየን በማንኛው ነገር ገዳማውያንን እንዲደግፉ፣ እኛን እንዲደግፉ፣ ቤተክርስቲያንን እንዲደግፉ፣ የጀመሩትን እስከ ፍጻሜ እንዲቀጥሉ። ያው በተለይ አደጋው ከደረሰ ወዲህ እገዛ አላቋረጠም። ሰው በሚችለው ሁሉ እያገዘ እየረዳ ነው ያለውና ይኸው እገዛው እንዲቀጥልልን ነው የምንፈልገው እኛ ማለት ነው።